ከታችም አለ ፊርማውን ከታች ነው የሚያስቀምጠው። እነሱ ራሳቸው እንትን ያሉት ነገር እንዳሽ ይሄ አይደለም እንትን ነው በፍርድ ቤት የተጻፈ ነው ማለት ነው። እናንተ ታዲያ እንደዚህ አይነት ነገር ያደረጋችሁት ለጋሽ ይሄን ነገር ይፈራሩት ልክ ወጣሽ ነው። በምን እኔ አባት አይደለሁም፣ እኔ አብሬ አባት አይደለሁም፣ ያንቺ አባት አይደለሁም። አብሬ አባት አይደለሁም። ጋሽ ነህ እኮ ለኔ እኮ እኔ ለዛ ብዬ እኮ ነው ማለት እስከዚህ ድረስ ደረሳችሁ። እኔ ልክ ወጣሽ ነኝ እቁጣሽ አንቺም ልጅ ነው ገፍሻለሁ፣ መግረፍ እችላለሁ። ልጅ ነሽ። አዎ መግረፍ እችላለሁ። ጋሽ እኔ ደስ ይለኛል። አሁን ይሄ ወረቀት ችግር የለም፣ እሱ ይፈርማል። ምንም ችግር የለም። አስፈርመዋለሁ። ወረቀቱ አንቺን ጋር ቢሆን አንቺ ችግር የለም፣ እኔን ጋር ቢሆን እሱ ችግር የለም። ወረቀቱ እኔን ጋር ቢሆን አብሬ ወይ ነገ ወይ ከነገ እስከ ነገ ወዲያ ደውዬለታለሁ። ይመጣል፣ አብራ ይመጣል፣ ግድ የለም። እሱ እኔ አስፈርማለሁ። እኔ የምፈልገው ነው ጋሽ ከዛ ሰላም ያገኛል። ሰላም ይገባኛል። ያንቺ ችግር ይገባኛል። ችግርሽ እንደ ችግርም እንያዘው። ያንቺ ችግር ነው ያጣሁት እንዴ የኔ ልጅ እንዴ እስከዚህ ድረስ ይሄ ምንድነው? እስኪ ይሄ ምንድነው የተጻፈው? ሩትዬ የተጻፈው ምን እንደሚል ተረተሽዋል? የታችኛው መጨረሻው ምን እንደሚል ተረተሽዋል? እስከዚህ ድረስ ኧረ በእግዚአብሔር ይሁንባችሁ፣ በእግዚአብሔር ይሁንብሽ ልጄ። እሱ አስረዋለሁ፣ እኔ አስረዋለሁ። ይቅር ለምን ነይስ ነይ ምን አደረከው ጋሽ? ነይ ሩትዬ፣ አስረዋለሁ። አቃተኛል። ሰው ሰብስቤ አስረዋለሁ። አስሮ ቁጭ አድርጌ ቀልበዋለሁ። ከቤት ቀልብ የሆነ ታጥቦ ጭቃ የሆነ ነው ሁሉም ነገር ማለት። ከዚህ በፊት እኮ በጣም ብዙ ደክመዋል እንዴ ጋሽ እሱ አባት ነው። እስኪ አሁን ነገሩ መከበር አለበት። እኔ እንጃ አሁን አንቺ ስታዩ ማለት ነው። አሁን ሩትዬ ልንገርሽ፣ አሁን አብርሃም የድሮ አብርሃምና የአሁን አብርሃም አንድ ይመስልሻል? አሁን ልጁ አንድ ነገር እንትን ካላለ ልጁ ምንስ የሆነ ውስጥ ገብቶብኛል። እኔ አሁን ግራ ነው ገባኝ። ልጁ አሁን በአይምሮ ላይ አለ አይደለም እንዴ? ምን ለማለት ፈልጎ ነው እሱ? ትክክል አይደለም ጋሽ ነገር ልጁ ከጤናው ከቀልቡ ቢሆን ድሮ አብርሃም አይደለም። በቃ ጋሽ እኔ ምለው አልገባትም እኮ ልጅ በቃ አምጥተህ ይሄን ነገር አንተ እስክትፈታው ድረስ ትንሽ ታገሽ እያልኩ ነው እየተማጸንኩት። ይገባኛል። ከጭንቀቱ አንፃር ከችግሩ አንፃር ትክክለኛ ልክ ነው። ስሜታዊ ትሆኛለሽ። አሁን አንቺ እስኪ እኔ ውስጥ ግቢ አንቺ። አሁን እኔ ጋ ነኝ። አንድ ሳምንት ደግሞ እኔ ጋ አሁን እንትን ብለሽ የለ እኔ ጋ ደግሞ አንድ ሳምንት ቁጭ ብለን የምንወያየው ነገር አለ። አሁን አብሬ ወይ ነገ ነግሬሻለሁ፣ ወይ ዛሬ ወይ ነገ በአንድ ላይ እንወያያለን። በአንድ ላይ መወያየታችን አይቀርም። ቁጭ አድርገን አንቺንም እዩንም ሁሉን እንትን ብለን እንወያያለን። ሌላ ሰው ባሌለበት አሁን ሌላ ይሄ ሁሉ የሚያራግበው ወቀ የለም እኮ ኋላ ቀሪ ነው ሁሉም። ኋላ ማንኛውም ሰው ይሄ የሚያራግበው እኔ ለያይቻለሁ፣ በታትኛለሁ፣ ቤት ስራ ሰርቻለሁ። እኔ አራጋቢያ ታያለሽ፣ አንድ አራጋቢ አይኖርም። ለምን የቤት